18 ሰዓት ጾማችሁ ለአፋችሁ ምረት ሲሰማው ቁረቡ ማለት ነው። ጌታችን ኢየሱስ ክርስቶስ የተያዘ ሐሙስ ከምሽቱ 3 ሰዓት ነው። ከምሽቱ 3 ሰዓት ሲቀነስለት ሌሊት ስንት ይቀራል? ስንት ሰዓት ነው የሚቀረው ከሌሊቱ? ከሌሊቱ 3 ሰዓት ስትቀንሱለት ስንት ይቀራል? ከሌሊቱ 9። ከቀኑ 9 ሰዓት ስትጨምሩ ስንት ይመጣል? 18 ሰዓት። ከቀኑ 9 ሰዓት ላይ ነው ጌታ ሐሞት የጠጣው። ማታ 3 ሰዓት ተይዞ ቀን 9 ሰዓት ላይ ሐሞት ጠጥቷል። 18 ሰዓት ጾማችሁ ቁረቡ ማለት ነው። 18 ሰዓት ጾሞ እሱ ሐሞት እንደጠጣ 18 ሰዓት ሲጾም ሰው ላፉ ምረት ይሰማዋል። ስለዚህ አንድ ሰው ለመቁረብ ለምሳሌ እሁድ ለመቁረብ ጠዋት ለመቁረብ ቅዳሜ ከግማሽ ቀን ጀምሮ መጾም አለበት ከቀኑ። ምናልባት ቅዳሴው እስከ 2 ሰዓት መቁረቢያ ሰዓቱ እስከ 2 ሰዓት ሊገፋ ስለሚችል በጣም ከበዛ ደግሞ እስከ ቀኑ 9 ሰዓት ድረስ ከዚያ በኋላ መብላት የለበትም አንድ ሰው እሁድ ጠዋት ለመቁረብ ማለት ነው። ይሄንን አድርጋችሁ ቁረቡ።